ጤና ይስጥልኝ። እንኳን በደህና መጣችሁ። ዛሬ በቀጥታ ከታሪክ ምንጮች በመነሳት በዓለም ታሪክ ውስጥ እጅግ አስገራሚና ጥልቅ ከሆኑ ታሪኮች መካከል አንዱን እንመረምራለን። ይሄ ታሪክ አንድ እጅግ ጨካኝ ጠላት የነበረ ሰው እንዴት ወደ ታላቅ አራይና ተሟጋጭ እንደተለወጠ የሚያሳይ ድንቅ ጉዞ ነው። ዝግጁ ከሆናችሁ በቀጥታ ወደዚህ አስደናቂ የለውጥ ታሪክ እንግባ። እሺ፣ ወደዚህ ጉዳይ ጠለቅ ብለን እንግባ። በዛሬው ማብራሪያችን የምንዳስሳቸው 5 ዋና ዋና ነጥቦች አሉ። መጀመሪያ የሳውልን የጥንት ሕይወት እናያለን። በመቀጠል ክርስቲያኖችን እንዴት ያሳደድ እንደነበረ እንመለከታለን። ቀጥሎ ደግሞ ታዋቂውን የደማስቆ መንገድ ተአምር፣ የሐዋርያነት አገልግሎቱን እና በመጨረሻም የሕይወቱን ማጠቃለያ እንቃኛለን። እንግዲህ ለዚህ ግዙፍ የሕይወት ለውጥ ራሳችንን እናዘጋጅ። ክፍል 1 የሳውል የጥንት ሕይወት። ሕይወቱ ሙሉ በሙሉ አቅጣጫውን ከመቀየሩ በፊት የሰው ማን ነበር? እንግዲህ ቅዱስ ጳውሎስ በቀድሞ ስሙ ሳውል ይባል እንደነበር እናውቃለን። የተወለደው በኪልቅያ ጠርሴስ ሲሆን ተወለዱም ከብንያም ነገድ ነው። ነገር ግን እዚህ ጋር አንድ ልብ ልንለው የሚገባ እጅግ ወሳኝ ነጥብ አለ። ሳውል በውልደት የሮም ዜግነት ነበረው። ይህ ማለት በዚያ ዘመን በየትኛውም የሮማውያን ግዛት በነጻነት የመንቀሳቀስና በፍርድ ቤት ራሱን በሕግ የመከላከል ትልቅ መብት ነበረው ማለት ነው። ይህ መብቱ በኋላ ላይ ሕይወቱን ለማትረፍና መልእክቱን ለማዳረስ እንዴት ወሳኝ መሳሪያ እንደሆነለት ወደፊት የምናየው ይሆናል። ከዜግነቱ በተጨማሰመን ሳውል እጅግ ከፍተኛ ትምህርት ያገኘ ሰው ነበር። በወቅቱ ከነበሩት እጅግ ታዋቂ የሕግ መምህር ገማልያል ከሚባሉት እግር ስር ተቀምጦ የኦሪትን ሕግ በጥብቅ ተምሯል። አስቡት፣ ሳውል በሃይማኖቱ እጅግ ቀናተኛ የሆነ ለኦሪት ሕግጋት ጥልቅ ፍቅርና ቁርጠኝነት የነበሩ ጠንካራ ፈሪሳዊ ነበር። ይህ አስተዳደጉ ነው እንግዲህ አጠቃላይ የዓለም እይታውን የቀረጸው። ክፍል 2 ክርስቲያኖችን ማሳደዱ። አሁን ወደዚያ የጨለማውና እጅግ አስፈሪ ወደ ነበረው የሕይወቱ ምዕራፍ እንሸጋገራለን። ሳውል ክርስቲያኖች እምነቱን አደጋ ላይ የሚጥሉ የኦሪት ሕግ ተላላፊዎች ናቸው ብሎ በጽኑ ያምን ነበር። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ሲወገር ሳውል እዚያው ቆሞ የገዳዮቹን ልብስ ይጠብቅና በሞቱም ሙሉ በሙሉ ይስማማ ነበር። እናም በዚህ ብቻ አላቆመም። እነዚህን የመጀመሪያዎቹን አማኞች ለማጥፋት ቆርጦ ተነሳ። ከሊቀ ካህናቱ ደብዳቤ ተቀብሎ አማኞችን ከኢየሩሳሌም እስከ ሌሎች ከተሞች ድረስ እያደነ በማሰር እጅግ አግሬሲቭ የሆነ ዘመቻ አካሂዶ። ክፍል 3 የደማስቆ መንገድ ተአምር። የዚህ ማብራሪያችን ትልቁና አቅጣጫ አስቀያሪው የለውጥ ነጥብ የሚጀምረው እዚህ ጋር ነው እና የታሪክ በሚገርም ሁኔታ የሚያሳየን ነገር ቢኖር ያ ሁሉ ማሳደድ በአንድ ድንገተኛ ክስተት እንዴት እንደቆመው ነው። ቅደም ተከተሉን እንዩ። በመጀመሪያ ከሰማይ የመጣ ታላቅ ብርሃን ድንገት በዙሪያው በራ። ወዲያውኑ ወደ መሬት ወደቀና አንድ ድምፅ ሰማ። ከዛም ለ3 ቀናት ዓይኑ ሙሉ በሙሉ ታወረ። በመጨረሻ ግን ሐናንያ የተባለ ደቀ መዝሙር መጥቶ ጸለየለት፣ ፈወሰው፣ አጠመቀው። ግን መሬት ላይ በወደቀ ጊዜ የሰማው ያ ድምፅ ምን የሚል ነበር? ጽሑፉ እንደሚነገረን ሳውል ሳውል ስለምን ታሳደኛለህ ይለዋል። እስቲ የሰውየውን ድንጋጤ በሕሊናችን እንሳለው። ጌታ ሆይ ማን ነህ ብሎ ሲጠይቅ የተሰጠው መልስ መሠረቱን የሚያናውጥ ነበር። አንተ የምታሳደኘኝ እኔ ኢየሱስ ነኝ። አስቡት፣ በአንድ ቅጽበት ውስጥ ትክክል ነው ብሎ ያምን የነበረው ነገር ሁሉ ገደል ገባ። ክፍል 4 የሐዋርያነት አገልግሎት። ከተጠመቀ በኋላ የሳውል ሕይወትና ተልእኮ በአስገራሚ ፍጥነት ሙሉ በሙሉ ተቀየረ። አሁን እዚህ ጋር በጣም የሚገርመው ነገር ቢኖር የስም ለውጡ ነው። ከሳውልነት ወደ ጳውሎስነት ተቀየረ። ጳውሎስ ማለት ትርጉሙ ትንሽ ወይም ትሑት ማለት ነው። ይህ ዝም ብሎ የስም ለውጡ ብቻ አይደለም። ያ ኩሩና ኃይለኛ የነበረው ፈሪሳዊ በትሑት አገልጋይነት እንደተተካ የሚያሳይ እጅግ ጥልቅ ትርጉም ያለው ምሳሌ ነው። ይህንን ንጽጽር ስንመለከት ልዩነቱ ፍንቱ ብሎ ይታየናል። በግራ በኩል ያ ጥብቅ ፈሪሳዊና አሳዳጅ የነበረው ሳውል አለ። በቀኝ በኩል ደግሞ ያ ትሑት አገልጋይና ራሱ ተሳዳጅ የሆነው ሚሽነሪው ጳውሎስ አለ። ይህ የጸጋና የግል ማንነት ለውጥን በግልጽ የሚያሳይ እጅግ አስደናቂ የሆነ የበፊት እና በኋላ ታሪክ ነው። አዲሱ ማንነቱም በተግባር ታይቷል። ጳውሎስ ወዲያውኑ ያጠፋው የነበረውን ትምህርት ማለትም ስለ ክርስቶስ አደባባይ ወጥቶ መስበክ ጀመረ። የሥራው ስፋት እኮ በእውነት አስገራሚ ነው። 3 ታላቅ ሚሽነሪ ጉዞዎችን አድርጓል። በአውሮፓና በኤዥያ አህጉራት የተዘዋወረ የዓለም ልምዱካም በርካታ አብያተ ክርስቲያናትን መሠረቷል። ያጠፋው የነበረውን መልእክት ለማዳረስ የነበረው ቁርጠኝነት ወደር ማይገኝለት ነበር።
እዚህ ጋር ደግሞ አንድ እጅግ አስደናቂ የሆነ ቁጥር እናገኛለን፣ 14። አዎ፣ ይህ ቁጥር በአዲስ ኪዳን ውስጥ ከሮሜ እስከ ዕብራውያን ድረስ እርሱ የጻፋቸውን መልእክታት ብዛት ነው የሚወክለው። እነዚህ ጽሑፎች ያሳረፉት አሻራ ቀላል አይደለም። የክርስትናን መሠረታዊ ትምህርቶች በስፋትና በጥልቀት ስለሚያብራሩ የጥንቱን ቤተ ክርስቲያን ስነ መለኮት በጽኑ መሠረት ላይ አቋመዋል። ዛሬም ድረስ በዓለም ዙሪያ በሚሊዮኖች ይነበባሉ። ክፍል 5 የሕይወቱን ማጠቃለያ። አሁን እንግዲህ የዚህን አስደናቂ ሰው የሕይወት ፍጻሜና የከፈለውን ከባድ ዋጋ እንመለከታለን። የጳውሎስ ተልእኮ በርግጥም አልጋ ባልጋ አልነበረም። እጅግ ከባድ አካላዊ ዋጋ አስከፍሎታል። ስለ እምነቱ ሲል ግርፋትን፣ ተደጋጋሚ እስራትና የባሕር ላይ መርከብ መስመጥን ጨምሮ ከባድ መከራዎችን በጽናት ተቀብለዋል። በመጨረሻም በሮም ንጉሥ በኔሮን ዘመን አንገቱን ተቆርጦ በሰማዕትነት በማረፍ ለእምነቱ ያለውን የመጨረሻ ታማኝነት በተግባር አሳይቷል። አሁን ወደ ግዙፉ ስዕል እንሄድና ነገሮች እንዴት እንደተገነቡ እንይ። አጠቃላይ የሕይወት ዘመኑን ቅደም ተከተል ስናይ በጠርሲስ መወለድ ይጀምራል። ከዚያ በገማልያል እግር ስር ይማራል። በመቀጠል ያ አቅጣጫ አስቀያሪው የደማስቆ መንገድ ይመጣል። ከዚያ 14ቱን ታላላቅ መልእክታት ይጽፋል። በመጨረሻም በኔሮን ዘመን ሰማዕት ይሆናል። ይሄ በእውነትም ከመጀመሪያ እስከ መጨረሻ ሙሉ በሙሉ የተቀየረ ታሪካዊ ጉዞ ነው። ስለዚህ ዋናውና ወሳኙ ነጥብ ይሄ ነው። የእግዚአብሔር ጸጋ ማንኛውንም ሰው ሊለውጥ ይችላል። ምንጩ በግልጽ እንደሚያስቀምጠው ሙሉ በሙሉ የጥፋት መንገድ ላይ ያለውን ሰው እንኳን ሳይቀር ወደ ታላቅ ቅድስናና አገልጋይነት ሊለውጠው እንደሚችል የሚያሳይ ትልቅ ማረጋገጫ ነው። በመጨረሻም በዚህ ጥልቅ ጥያቄ ላሰናበታችሁ። በታሪክ ትልቁ አሳዳጅ የነበረ ሰው ትልቁ የእምነቱ ተሟጋች መሆን ከቻለ ይህ በሰው ልጅ ውስጥ ስለሚኖረው እጅግ ትልቅ የመለወጥ አቅም ምን ይነግረናል? ይህ ሁልጊዜም እንድናስብበት የሚያደርገው ጉዳይ ነው። ለዛሬው የነበረን ማብራሪያ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን።